Hello everyone. Are you still procrastinating to apply for scholarship? Please hurry up to meet the deadline. ቻይና እንግዲህ በጣም ብዙ ዩኒቨርሲቲዎች ማስታወቂያ እያወጣ ነው። የስኮላርሽፕ ኮል እያወጣ ነው። ዛሬ ይዤላችሁ የመጣሁት ደግሞ ለመጀመሪያ ዓመት ተማሪ የሚሆን በሃይ ስኩል ዶክመንት አፕላይ ማድረግ የምትችሉበት ዩኒቨርሲቲ ነው ማለት ነው። ሶ ይሄ ዩኒቨርሲቲ ቲያንጂን ዩኒቨርሲቲ ይባላል። ቲያንጂን ዩኒቨርሲቲ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዚህ ሊንክ ልክ ክሊክ ስታደርጉት ይሄ ሊንክ ጀነሬት የሚያደርግላችሁ ይሄንን ሰርፌስ ወይ ደግሞ ይሄንን ዲስፕሌይ ይሰጣችኋል። ሶ ለአንደር ግራጁዌት ምን ነገሮችን ወይ ደግሞ የትኞቹ ዲፓርትመንቶች እንዳሉ ክሊርሊ ያሳያል። ለምሳሌ ከዚህ ውስጥ እያንዳንዱን አንዱን ክሊክ ብታደርጉት ኬሚካል ኢንጂነሪንግ ፎር ኢንስታንስ ኬሚካል ኢንጂነሪንግ መማር የሚፈልግ ተማሪ ኬሚካል ኢንጂነሪንግ የሚለውን ክሊክ ሲያደርግ ምን ይመስላል የሚለው የአድሚሽን ጋይድላይኑን ፒዲኤፍ ይሰጠዋል ማለት ነው። እና አድሚሽን ጋይድላይን ፒዲኤፉን ስንከፍተው እያንዳንዱ የአፕላይ ሰብሚት የምናደርጋቸው ዶክመንቶች ምን ማሟላት አለብን፣ ምን አይነት ፈተናዎች ናቸው የሚጠብቁን ከፊታችን፣ ምን ጥቅም አለው ወይ ደግሞ ጥቅማ ጥቅሞቹ ምን ይመስላሉ፣ አዲሽን ቱ ዛት የትኛው ፖርታል ላይ ደግሞ አፕላይ የምናደርግበት የሚለውን የያዘ ነው ማለት ነው። ሶ የ2026ቱ አድሚሽን አፕሪል 1 ነው ዴድላይኑ ማለት እንግዲህ ጊዜ አለን። ስለዚህ ኳሊፊኬሽኑን የምናሟላ ተማሪዎች እያንዳንዱን ፕሮሲጀር በጥንቃቄ በመሙላት እድሉ ተጠቃሚ መሆንና በቻይና የመጀመሪያ ዓመት ወይ ደግሞ የቻይና በዲግሪ ስኮላርሽፕ አግኝቶ መምጣትን እንግዲህ የሚፈልግ ተማሪ በተለይ የዚህ ስኮላርሽፕ ልዩ የሚያደርገው ምንድነው? እሱ በሃይ ስኩል ዶክመንት አፕላይ ማድረግ ይቻላል። ሶ በሃይ ስኩል ዶክመንት አንደኛ ዓመት ላይ ሆነን ስኮላርሽፕ እየፈለግን ያለን የዩኒቨርሲቲ ተማሪዎች ካለን ይህን እድል ተጠቃሚ መሆን ይቻላል ማለት ነው። ይህን እድል ተጠቃሚ ለመሆን እንግዲህ ፕሮሲጀሩን በጥንቃቄ መሙላት ወይም ደግሞ ጥንቃቄ በተሞላው መልኩ እያንዳንዱን ፕሮሲጀር መከተል ነው የሚያስፈልገው። እያንዳንዱ ነገር ጽናት ይፈልጋል። አንዳንድ ጊዜ ጥሩ ነገር እንፈልጋለን፣ መልካም ነገሮች እንዲሆኑልን እንዲሳኩልን የምንፈልጋቸው ነገሮች ይኖራሉ። ግን ደግሞ ጥረት ይፈልጋል። ሶ በዛ ጥረት ውስጥ እንግዲህ እያንዳንዱ ማሟላት ያለብን ዶክመንት በማሟላት እዚህ ዩኒቨርሲቲ ላይ አፕላይ በማድረግ አሸናፊ በመሆን የመጀመሪያ ዓመት ተማሪ በመሆን በቲያንጂን በቻይና የትምህርታችሁን መከታተል የምትችሉበት እድል ነው ማለት ነው። ሶ እነዚህ ለምሳሌ የፕሮግራም ስታንዳርዱ ስኮላርሽፑ ምን ከቨር ያደርጋል የሚለውን የሚያሳይ ኢንተርፌስ ነው የኛው። አፕሊኬሽን ዴድላይኑ ቅድም እንዳልኳችሁ አፕሪል 1 ነው 2026። ስለዚህ ሊሚትድ ኮታ ስላለ እያንዳንዱ ይህንን እድል የሚፈልግ ሰው እንግዲህ ኤርሊ አፕሊኬሽን ይፈልጋል ማለት ነው። ስለዚህ በጊዜ አፕላይ ማድረግ ይፈልጋል። እዚህ አፕሊኬሽን ላይ አፕላይ ለማድረግ ከሚያስፈልጉ ዶክመንቶች ውስጥ የመጀመሪያው ምንድን ነው የሚለው የሃይ ስኩል ዲፕሎማ ወይ ደግሞ የአውቶራይዝ የተደረገ የሃይ ስኩል ማቴሪያል ማለት ነው። እና እነዚህ የፕሪ ግራጁዌት ሰርተፊኬት ያለንን በተለይ ፕሪፓራቶሪ ላይ ያለንን ማቴሪያል አፕላይ ማድረግ መጠቀም እንችላለን ማለት ነው። ሶ ምናልባት በዚህ በተጨማሪ የሚያስፈልግ ሲኤስሲኤ የሚባል ትራንስክሪፕት ኮምፒተንሲ የቻይና ስኮላስቲክ ኮምፒተንሲ አሰስመንት አለ። እሱን ለመውሰድ ራሱ የቻለ ሊንክ አለው። ሶ እንግሊሽ ፕሮፊሸንሲ ነው። እሱን በእንግሊሽ እንደሆነ የጨረስነው ሚዲያ ኦፍ ኢንስትራክሽን ማሳያ ማቅረብ ይቻላል። ስለዚህ ፕሩፍ ኦፍ እንግሊሽ ፕሮፊሸንሲን አውቶራይዝ አድርጎ በማስገባት ይህንን እድል ተጠቃሚ መሆን ይቻላል ማለት ነው። ስራም ላይ ያለ ሰው አፕላይ የሚያደርግ ከሆነ ስራ ላይ እንዳለ ወይ ደግሞ ስራ እየሰራ መሆኑን የሚያሳይ ከመስሪያ ቤቱ ማቅረብ ይችላል ማለት ነው። ሶ ስተዲ ፕላኑን ከ600 ወርድ ያልበለጠ ስተዲ ፕላን በማቅረብ የፎቶኮፒ ፎሬን ፊዚካል ኤግዛሚኔሽን ከሆስፒታል ማለት ነው ማረጋገጫ ማቅረብ ይኖርበታል። ሶ ይሄንን ምናልባት ሜዲካሉን ከ6 ወር ያልበለጠ ጊዜ ሊሆን ይገባል ነው ማለት ሪሰንትሊ ከኦክቶበር 1 ወደዛ ያልሆነ ማለት ነው። ሶ ዱሪንግ ዲ አፕሊኬሽን ከ6 ወር እንዳይበልጥ ነው ሜዲካል ኤግዛሚኔሽን ሪዛልቱ ማለት ነው። ሶ ዛት እነዚህን ፕሮሲጀሮች በጥንቃቄ እዚህ ውስጥ በመከተል አፕላይ ማድረግ ይቻላል ማለት ነው።
ሶ አፕላይ ስናደርግ እንግዲህ ሰብሚት ለማድረግ ኦንላይን አፕሊኬሽኑን እችን የቲያንጂን ዩኒቨርሲቲ ፖርታል መጠቀም ነው ማለት ነው። ክሊክ ስታደርጉት ዳይሬክትሊ ወደዚህ ያመጣችኋል። ሶ ይህንን እንግዲህ ምንድነው እሱ የምናደርገው አዲስ ስለሆነን እንደ አዲስ አፕላይ ስታደርጉ ክሬት ነው የምታደርጉት ማለት ነው። ሶ እችን ክሬት በማድረግ እነዚህ የሚያስፈልጉትን እያንዳንዱን መረጃ መሙላት ማለት ነው። ፐርሰናል ኢንፎርሜሽን፣ ኢሜይል ቬሪፊኬሽን፣ ፓስወርድ፣ ሬጅስትሬሽን ነው። ሶ እነዚህን ፐርሰናል ኢንፎርሜሽን ስንሞላ በጣም ጥንቃቄ የሚፈልገው ፓስፖርታችን ላይ ያለውን ፊደል ማሳሳት የለብንም። ሶ የምንጠቀመውን ኢሜይል ፓስፖርት ሰርኔም ብለን ነው የምንጀምረው። ከአያት ነው የምትጀምሩት ማለት ነው። ሶ ጊቭን ኔማችሁን የራሳችሁን ከአባት ጋር እዚህ ጋር ነው የምታስገቡት። ፓስፖርት ነምበራችሁን ታስገባላችሁ። ናሽናሊቲ ኢትዮጵያ። ሶ እነዚህ ነገሮች በማሟላት አፕላይ ለማድረግ እንግዲህ ክሬት ማድረግ ነው ማለት ነው እየሰራችሁ ያላችሁት ነገር። ዋንስ እሱን ስጨርሱ ቬሪፊኬሽን ኢሜይል ይገባላችኋል። ሶ በኢሜይላችሁ የሚገባውን ኢሜይል ቬሪፋይ ማድረግ ዜን ፓስወርድ ሴት አድርጋችሁ ሬጂስተር ማድረግ ነው። ስለዛት የሚያስፈልጉትን ዶክመንቶች በምትገቡበት ፕሮፋይል ላይ ወይ ደግሞ ፖርታል ላይ ሰብሚት በማድረግ አፕላይ ማድረግ ነው ማለት ነው። ይህ እንግዲህ ለወላጆችም ጥሩ እድል ነው። በተለይ ሃይ ስኩል ጨርሳችሁ አሁን ላይ ክላስ እየተከታተላችሁ የሌላችሁ ካላችሁ ይህን እድል መጠቀም ትችላላችሁ። ወይ ደግሞ ዩኒቨርሲቲ ላይ ሆናችሁ ስኮላርሺፕ እየፈለጋችሁ ያላችሁ ተማሪዎችም እድሉን መጠቀም ትችላላችሁ። ቻይና እንግዲህ በስኮላርሺፕ መታችሁ ቲያንጂን ዩኒቨርሲቲ አቴንድ እንድታደርጉ መልካም እድል እላለሁ። የምትፈልጉት ምናልባት ጋይዳንስ ካለ ልታሳውቁኝ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ባይ።